ያው ለውጥ አየሁና ማመን ከበደኝ። ከዛ በኋላ ላይ ያው ሁሉም ነገር ከበደኝ። ያው ለካህኖቹ ተናገርኩና ያው ማተቧን አስሬ ቃሌን ፈጽማለሁ ቃሏን ፈጽማለሁ አልኩኝ። ያው ማተቧን በእነሱ አስተዳደሩ ሙሉ በሚያውቀው በመስከረም 6 ቃል በቃል ከመጽሐፍ ቅዱስ የተወሰደ ቀጥል ማሜ። ኧረ ቀጥል። አዎ ነው ያልኩህ። ቀጥል። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ ያበላንህ? ወይስ ተጠምተህ? ኦርቶዶክሳውያን ባለማህተብ ወጣት ተማሪዎች ታስረዋል። ከሰሞኑ ባለው ጉዳይ እኔም እፎይ ነኝ ብላችኋል፣ እንዲሁም ደግሞ የእፎይን ምስል ፕሮፋይል ፒክቸር አድርጋችሁ ተጠቅማችኋል በሚል ወጣቶች የሚበጀው ልብ ብላችሁ ስሙኝ። በተለይ ደግሞ የእስልምና እምነት ተከታይ ወገኖቼ ብታደምጡኝ በጣም ደስ ይለኛል። እፎይ ወንድማችን በጣም በተደጋጋሚ የሚያደርገው አንድ ልዩ ነገሩ ብዬ የምለው ምንድነው፣ እያንዳንዱ የሚያነሳቸው ጥያቄዎች የሚመዘዙት ከናንተው መጽሐፍት ነው። ሰሞኑን እፎይ ላይ ይወሰድ በተባለ እርምጃ የምትንጫጩ ሰዎች አላችሁ። እኛ በመጀመሪያ ሃይማኖታችሁን አልነካንም። ሃይማኖታችንን የነካብን ግለሰብ ደግሞ እርምጃ ይወሰድበት ማለታችን የሚያስደነፋ ከሆነ የሚያንጫጫ ከሆነ የእናንተም ልብ የእፎይም ልብ ምላሱ ላይ ነው ያለው ወይስ ልቡ ላይ ነው ያለው? ያን ነገር ማወቅ እንፈልጋለን። ስለዚህ አድራሻውን ጠቁሙ። ከዛ የእናንተ መንጫጫት የእናንተ መደንፋት ከ40 ሰከንድ ቪዲዮ እንደማያልፍ ታዩታላችሁ። መልካም። ከዚህ ኡስታዝ እንደሰማችሁት እንግዲህ የእስልምና አስተምሮ ምን አይነት እንደሆነ ከግድያ ውጪ ምንም ማያውቅ ሃይማኖት እንደሆነ ከዚህ ኡስታዝ መረዳት ትችላላችሁ ማለት ነው። እያንዳንዳቸው ኡስታዞች እነሱና ብድግ ብለው እፎይ ይገደል፣ አድራሻውን ንገሩን። እስልምና ጤናማ ሃይማኖት አይደለም። ለዚህ ነው ገዳይ ናችሁ የምንላችሁ። ከእንደዚህ አይነት አስተሳሰብ ውጡ። ደም በመጠጣት ምረኩ ከሆነ ቄራ ስሩ፣ ወይንም ቄራ ስጋራጁ ነው። እዛ ብዙ ደም ታገኛላችሁ በየቀኑ። የደም ጥማት እንዲህ ካለባችሁ ማለት ነው። ይህ ሰውዬ እንግዲህ ለራሱ ማያደርገውን አድራሻ ጠቁሙን፣ እርምጃ ይወሰድበት ይላል። ጠቁሙኝ ለምን አትልም? እዚህ ቦታ ነው ያለሁት ብለህ አድራሻን አንተ ለምን አትናገርም? እንዳንተ አይነቱን በህግ መጠየቅ ነው የሚከብደኝ አይደለም። አድራሻን ተናገርና ሲያንተ ማውራ እዚህ ቦታ ነኝ ይበል እና አድራሻውን ደግሞ ኢንፎርም አድርጎ ነው። ኤኒዌይስ እንደዚህ አይነት ውርጋት ኡስታዞቻችሁ ናችሁ ይገደል የሚሉት ማለት ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። 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 አረ ይሄን ጫታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና እፎይ ከተባለ ከኦርቶዶክስ መሳይ እናገኗል። እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ ደግመል ማኑላችሁ ላይ እየረጫችሁ ነብዮች ናችሁ። እፎይና እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋክ እየገባ ሚስቴ ላይ እየተፋ እየደበደብካት እያደርክ ያስታወቀውን እንኳን ጧት ማጠብ የማችል ዝፍ ይሆን። ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄ አትገርም? ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? እንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቀዋለህ። ይህን እውነታ ነው፣ መደበቅ የለም፣ መወሻሸት የለም። አቋን እንድታመጣ ፈልጋለሁ። ይችን እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት
ሼኮቻቸውና ኡስታዞቻቸው ማምጣት ይችላል። በጣም ላይምሮ የሚዘገንን ቃላትን ተጠቅመው ፈጣሪን የተሳደቡበትን ክርስቶስን የተሳደቡበትን ማሳየት እንችላለን። እና በእነኚህ የሚመሩ ቢላ ሁሌ መስራት ነው የሚቀናቸው። እነኚህ ሰዎች ባካችሁ ሰብሰብ አድርጋችኋቸው ቄራ ራጅ እንዲያደርግ አድርጓቸው። እስቲ ደም ሱስ ስላለባቸው የደም ጥማት ስላለባቸው እሱን እንዲቆርጥላቸው ቄራ እንዲሰሩ አደራጅታችሁ ቅጠሯቸው። ብትኖሩ ተብሎ የተባለውን ህይወት እንደ አጠቃላይ የእምነቱ ስሪት የሆኑ ጉዳዮችን ከመጽሐፍቱ ነቅሶ በማውጣት ይሄ ነገር እንዴት ነው ብሎ ይሞግታል ወይም ደግሞ አስተያየቱን ይሰጣል። ባልተጻፈ ነገር የሞገተበት አንድም ቀን የለም። እናንተ ግን በተጻፈ ነገር ለመሞገት ያላችሁ ቁርጠኝነት በጣም የቀዘቀዘ ነው። ቀጠሮች ይቀጠራሉ፣ አትገኙ። ከመገኘት ይልቅ እዚህ ና ትሉታላችሁ። እዛ ቢመጣ ጥያቄውን ቢጠይቃችሁ እሱን ታስወጡና እናንተ የምትፈልጉትን ነገር ትናገራላችሁ። ይሄ በጣም ትክክል ያልሆነ ነገር ነው። እፎይ እየሄደበት ያለውን መንገድ በትክክል የተረዳ አንድ ሙስሊም እውነት ለመናገር ይሄ ነው መልሱ ብሎ መገኘት መቻል ይጠበቅበታል። አየን ሰማን፣ በዚህ መንገድ የሚመጣ የለም። ብትችሉ ከዚህ በኋላ የሚመጥኑ የሆኑ የውይይቱን ምላሾች ይዛችሁ መቅረብ፣ በማስረጃም ተመርኩዛችሁ መሞገት በጣም የተሻለ አማራጭ ይሆናል ብለን እንላለን። ኦ ሰን ኦፍ አደም አይ አስክድ ዩ ቱ ጊቭ ሚ ድሪንክ፣ ተጠምቼ አላጠጣችሁኝም ይላል። ከዛ ሰዎቹ መልሰው ወርዳ ሄደች። ድንቅ ነው። ኦኬ በቃ ቀጥል፣ ለልጆቹ ቀጥል አንተ። አክሊሉም ኦኬ ቀጥል ልትል የፈለግከው ነገር ካለ አሳያቸው ብዬ ነው። አሳያቸው እና ጨርስ። መልካም እሺ። በጣም የሚደንቅ ነው በእውነት ኮፒ ፔስት ነው ይሄ ሐዲስ ቁድሲ ማለት አላህ ቃል በቃል የተናገረው ሐዲስ ተብሎ በጣም ትልቅ ቦታ 40 ናቸው፣ በቁጥር 40 ናቸው። 18ኛው ሐዲስ ነው። በጣም ትልቅ ቦታ ከሚሰጣቸው ውስጥ ነው። አላህ እንደዚህ ብሎ ተናገረ የሚለውን የኢየሱስ ክርስቶስን ቃል ራሱን እዚህ ላይ አላህ ተናገረ ብለው አስቀምጠን እናገኛለን። ከዛ ሰዎቹ መልሰው ይመልሳሉ እኮ ለአላህ መቼ ነው ተርበህ ያላበላንህ? መቼ ነው ተርበህ ያላጠጣንህ? እያሉ ይመልሳሉ። ልክ መጽሐፍ ቅዱስ ላይ እንዳነበብ ነው። እዚህ ጋር ጻድቃንን መልሰው ይሉታል፣ ጌታ ሆይ ተርበን አይተን መቼ አላበላንህም? ተጠምተህን መቼ አላጠጣንህም? ይሉታል ሲል እዚህ ጋርም ምንድን ነው ኦ ሎርድ ሃው ሹድ አይ ጊቭ ዩ ቱ ድሪንክ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድ። መቼ ነው ተጠምተህ ያላጠጣን? አንተ ያለማት ጌታ ሆነ ሳለ እንዴት ነው ያላጠጣ? ልጆቻችን ታስረዋል። ይሄ የሆነው በአጋሮ ከተማ ነው። ይህንን ነው ግልጽ መበደል ነው፣ ይህንን ነው ግልጽ መጠቃት ነው ብለን የምንጠራው። እንዲህ የሚናገሩ ሰዎች አይታሰሩም። ስሙት። ይሄ ሙስሊሙን ብቻ አይደለም ኦሮሞን በቀጥታ ኦርቶዶክስ ተዋሕዶ የሰደበችበት ማስረጃ አለን። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይገባም። ተው ፕሮቴስታንቶችም ጭምር ከኛ ጎን ነው መቆም ያለባቸው ባይነኝ ፕሮቴስታንቶችም። ምክንያቱም ትላንት እኮ ታሪክ እኮ አይረሳም እኮ ትላንት ኢቶቻችሁን እየደፈሩ የነበሩ አካላቶች፣ ትላንት ቤተክርስቲያን እንዳሰሩ በየቦታው እየታገዱ የነበሩ አካላቶች ናቸው እነዚህ ሰዎች ማለት ነው። እንግዲህ እንደዚህ የለየለትን ጥላቻ በአደባባይ የሚነዙ ወንጀለኛ ሰዎችን ማንም የሚይዛቸው የለም። እንደውም የህግ ከለላ ሽፋን ሁሉ ጥበቃ ሁሉ ይደረግላቸዋል። ወጣት ተማሪዎችን በማሰር የሚመጣ አንድም ለውጥ አለመኖሩን ለማረጋገጥ እንወዳለን። ከዚህ በመቀጠል ደግሞ እነ እፎይን የዘር ኮሮጆ ውስጥ የምትጨምሩ እንደዚሁ የፖለቲካ የሆነ ቅርቃር ውስጥ የምትከቱ ሰዎች እንድታርፉ እንጠይቃቸዋለን። እነ እፎይ ማለት ብሔር ማንነታቸውን ስለ ሃይማኖታቸው ሲሉ የከዱ በኦርቶዶክስ ተዋሕዶ ቤተክርስቲያንና አስተምህሯ ፍቅር ቅጥል ያሉ ያበዱ የለየላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ዘሮች ናቸው። የትም አትወሰዷቸው። ከዚህ ባለፈ ደግሞ አረ ሰላም እንኑርበት ምናምን እያላችሁ አጉል የምትመጻደቁ ሰዎች ማንም እንዋጋ ያለ የለም እንከባበር ያለ እንጂ ያንተ መሃል ከተማ ላይ ቁጭ ብሎ ጥሬ ስጋ እየቆረጡ ሆድ መሙላት የሃይማኖት ሰላምን አያረጋግጥም። ስለዚህ ዙሪያውን እንድትቀኙ በምዕራብ፣ በምስራቅ፣ በሰሜን፣ በደቡብ እንድትመለከቱ እናንተን እንጋብዛችኋለን። ዛሬም እፎይ ነኝ።
ቀድሞ አላሙዲና ከድጃ የተባሉትን ናታንና ቤዛንን እግዚአብሔር አምላክ በዚህ በረት አጽንቶ ይጠብቅልን። ይህ ከድር ይባላል። ከእስልምና እምነት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሷል። እግዚአብሔርን አመስግኑላችሁ። ምን ይሄ ብቻ ጾሙን በሙሉ በሱባኤ እዝ ነበር የሰነበተው። የሚገርማችሁ ነው። እቺ የጌሾ ሱስ ነበረችበት። ትንሽ ሲቀማምስ ጀግና ይሆናል፣ አለቃው ላይም ሊጨፍር ይላል። በመስሪያ ቤት የሚሰራበት መስሪያ ቤት አረንጓዴ ቢጫ ሳይሆን ቀይ አይቶ ነበረ። ጎጆ አርሴማ መጥቶ ጌሾውንም እርግፍ አርጎ ትቶ መጠጣቱን ሱባኤ ይዞ ከረመ። አባ እባክዎት ካለቃዬ አስታርቁኝ እያለ ይጨቀጭቀኝ ነበር። ነገ ስለው ከነገዳ ስለው መጨረሻ ላይ ለበዓሉ ወደ ቤቱ ተነስቶ ሄደ። ሱባኤውን ጨርሶ እየደወለ ነገሩልኝ አለ። አንተ ቀጥ ብለህ ሄደህ ከዛ ክፉ ስራዬ ታርሜያለሁ፣ አለቃዬ ይቅርታ አድርግልኝ ብለህ ጠይቅ አልኩት። አለቃው ላይም ደግሞ ቀድሞ የአርሴማ ምልጃ ደርሷል ለካ። ሁለተኛ ድርጅቴ ውስጥ እንዳትደርስ ሰራተኞችንም ታበላሻለህ ብሎት ነበረ። በዚህ በሱባኤ ከረመ። አለቃዬ ይቅርታ አድርግልኝ፣ ወደ ማንነቴ ተመልሻለሁ፣ አንተን ሳይሆን እግዚአብሔርን ነው የበደልኩት፣ እግዚአብሔርን ይቅርታ አድርግልኝ ብየዋለሁ፣ አንተስ ምን ትላለህ ብሎ ሲለው ልጅ እኔ አንተ ሰው እንድትሆን እንጂ በእውነት አንተ ሰርተህ የምትበላውን እንጀራን ያንተ ልከለክልህ አስቤ አይደለም ብሎ በስልክ እዛ ሆኖ አገናኘኝ። እንዳውም እንድትመጣ ብየዋለሁኝ። ይመጣል አንድ ቀን። እግዚአብሔር ይመስገን። እስኪ አመስግኑ ሁላችሁም። አሁን ደግሞ እዚህ ጋር የምታዩቸው እነዚህ 3 ልጆች ክርስትና አልተነሱም። የዛሬ ሳምንት ክርስትና ይነሳሉ። ክቡር አባታችን መመሪያ ሰጥተዋል። ሁላችሁም እንግዲህ 2 ወንዶች ናቸው፣ አንዷ ሴት ናት፣ ሔዋን ናት። በዛን ማለት ነው። እስኪ እግዚአብሔርን አመስግኑ ሁላችሁም። ማንኛውንም በዚህ ቤተክርስቲያኒቷ አገልግሎቱን በተመለከተ ክቡር አባታችን በነፃ እስከ ሰርተፊኬቱ እንዲሰጥ ለ3ቱም ልጆች ውሳኔ ያስተላልፈዋል። ደስ ይበላቸው። ማን ይመስገን። አንተ 11 ሰዓት እዚህ ድረስ፣ አለዛም ቅዳሜ መጥተህ እዚህ ደር ልጆችን ይዘህ መጥተህ ማን ይመስገን። እስቲ እግዚአብሔርን አመስግኑ ሁላችሁም። ያብሳል። አመስግኑ ሁላችሁም። የሚገርም ነው። እስኪ ዙሪ ወደዚህ ነው የኔ ልጅ። ያው መጀመሪያ ልጅ ወልደሽ ነበረ፣ በመሃል ደግሞ ጠፋ። እስቲ ተናገሪ አንቺ። እኔ ለሰው ነው የመጣሁት እኮ ተናገሪ። ለሰው ማለት እዚህ አምጥቻት ከዛ እኔ ከ5 ዓመት በኋላ ለራሴ ሰጠች። የሰማችሁ ነው አይደለም? ምንድነው ያለችው? እኔ የኔ ጉዳይ ማክተሞ ነበረ፣ ለሰው ነበር ለምን የመጣሁት ኤጀንሲ ሆኜ። ነገር ግን የኔም የተዘጋው በር ተከፈተ። ከ5 ዓመት ቆይታ በኋላ የልጅ ተሸክሜ ቆሜያለሁ። አመስግኑልኝ። በሚስጥር የተነጋገረችውን ስለቷን አስገብታለች። እግዚአብሔር ይመስገን። ልጃችንንም እግዚአብሔር ያሳድግልን። አሁንስ ቢመጣ ሌላ ትፈሪያለሽ እንዴ? ይመስገን አሳድጋለሁ አልፈራም እያለች ነው። ያለ በጀት አይፈጥርም እግዚአብሔር። ማን ይመስገን። 2 ሰዎች እንድትመሰክሩ ጋብዛለሁ። አሁን የመጨረሻው እግዚአብሔር ካደረገላችሁ ልጅም ሆነ ከተደረገላችሁ ነገር ልጅ ጠይቃችሁ ያገኛችሁ ወደ ዞሬኔ ጋር እንድትመጡ ጋብዣችኋለሁ። ማንኛውንም ተአምር አርሴማ ያደረገችላችሁ 2 ሰዎች ነው። ምን ያስፈራል? አሁን እናቶቻችን ልጃቸው የአርሴማን የብራናውን ገድል ተሸክመው እየዞሩ ነው። የዛሬ ዓመት ደግሞ ልጅ ይዘውልን ይመጣሉ ማለት ነው። ምስጋና ለሥላሴ። ይሄ የምታዩት ልጃችን ይገርባቸዋል። እዚህ ነው ደንዝዞ ነበር የመጣው። የመጣ ዕለት ከነበረበት አጋንን ተፈወሰ። ከትምህርት መውደቅ ነበር። በዚህ ዕድሜው ትምህርት ቤት አይሄድም ነበር። እላው ላይ ያደረበት ለእናት ለአባቱ መታዘዝ አቁሞ ነበር። ወደ አውሬነት ተቀይሮ ነበረ። ምን ይደረግ? በላው ላይ ያደረውን አጋንንት ይገርማቸዋል። ጎረቤትም መልካም ነውና ወደ ጎጆ አርሴማ ሂጂ ስሏት እናት ልጇን እየጎተተች በግድ ይዛ ትመጣለች። የመጣለት ተፈወሰ።
አሁን 8ንም 9ንም አልፎ ወደ 10 ተሸጋግሯል። ወደ ትምህርት ቤቱ ገባልኝ። ስለቴ በሚስጥር ምንጣፍ ነበረ። ይኸው እየመጥቻለሁ አመስግኑልኝ እያለች ነው። ምስጋና ምን አደረገችልሽ አንቺ? ነይ ክቡራን እንግዶቻችን በሀገር ውስጥም በውጭም ያላችሁ ፕሮግራሙን እየተከታተላችሁ የመንክር ሚዲያ ታዳሚዎች ሆናችሁ አሁን እየተላለፈላችሁ ያለው በጎጆዋ አርሴማ ያለው ተአምር ነው። ሁላችሁም በያላችሁበት ሆናችሁ በቤትም በስልካችሁም ፕሮግራሙን የምትከታተሉ በጽሞና እንድትከታተሉ እንጋብዛችኋለን። በትዕግስት እስቲ አመስግኑት እግዚአብሔርን ሁላችሁም። እሺ ምን አደረገችልሽ አርሴማ? አርሴማ በመጀመሪያ ለምናት ነበረ ሁሌም ማለት ነው። ቅድስት አርሴማ እንደ ጓደኞቼ ትዳር ስጭኝና ልጅ ስጭኝ ብዬ ለምን ነበረ። በመጀመሪያ በቤተሰቦቼ ተጓዳኝ በሽታዎች በጴንጤ እምነት ነበሩ። ከዛ ቅድስት አርሴማ ቤተሰቦቼን ወደ ኦርቶዶክስ መልሽልኝ ብዬ ሁሌም አለቅስና እጸልይ ነበር። ከዛ አንድ ቀን አርሴማ ደግሞ ስራዋን ሰርታ መሰለኝ በአባቴ ላይ አደረች። ከዛ አባቴ መጸለይ ምናምን አቃተኝ አለ። ከዛ ምን የት ሄደሽ ነው አለኝ። አረ እኔ ማለት ቁም የት ሄዳለሁ እኔ ያው ካንተው ጋር አይደለም እንዴ ብዬ ከአባቴ በጣም ተጣላሁኝ። ከዛ ተጣልተን በቃ እኔ አንተ ልጅ አይደለሁም አንተ ማልወለድከኝም እኔ ካሁን በኋላ የመቤት ልጅ ነኝ ብዬ ከሱ ተጣልቼ ወጣሁ። ተጣልተን ከወጣን በኋላ ሰው እንደዚህ ተሰብስቦ ታይ አባትሽ ነው ምንም ቢሆን ስጋዊ አባትሽ ነው ማን ብሎ ሰው አስታረቀኝ። ከዛ ከታረቀን በኋላ ከረጅም ጊዜ በኋላ ደግሞ ተመልሼ አባትም ያው ግዴታ ስጋዊ አባትም ስለምፈልግ ብዬ ከአባቴ ጋር ታረኩኝ። በቃ አባቴ እኔ አንተ በፈለከው እምነት መሆን ትችላለህ፣ ግን የኔን እምነት ካሁን በኋላ እንዳትነቅፈኝ አልኩት። ከዛ እሺ አንቺንም እምነት አልነቅፍም፣ ግን ልጆቼን አትሰጂብኝ አለኝ። ልጆቼን አትሰጂብኝ፣ ልጆች 2 ልጆች ወስደሽብኛል፣ ወደ አንቺ አርገሽብኛል። አሁንም ደግሞ እቺ ልጅ ልትወስጂብኝ ነው እንዴ አለኝ። እኔ አልወስድብህም፣ መምጣት አንፈልግ በራስ ነው። እኔም ነበርኩኝ እንደነሱ ተመልሻለሁ አውቄ። ከዛ ብዬ ያንን አባት እንትን አልኩት። ከዛ ጁሮ አርሴማ ሄድኩኝና ጁሮ አርሴማ ቆይቼ ከጁሮ አርሴማ ቆይቼ ከመጣሁ በኋላ ጎጆ አርሴማ የምትባላለች ተባልኩኝ። ጎጆ አርሴማ ከመጣሁ በኋላ በቃ እዚሁ መመላለስ ጀምር ጊዜ ቅድስት ሳላቀው ጓደኛ ያስኩኝ። በጓደኝነት እያለሁ እቺ ልጄን ጸነስኳት። ቅድስት አርሴማ ልጅ ሰጠችኝ። ይሄው ዛሬ በፊታችሁ ቆሜያለሁ። ልጄም አሁን 6 ወር ሞልቷታል። የሚገርማችሁ ነው እቺ ልጃችን በዚህ ፊት ለፊታችን የቆመችው ማለት ነው። ምናልባት ከሷ የሰማችሁትን ሰምታችኋል። ይቺ እህታችን የምታዩት ትዳር አልነበረኝም የመጀመሪያው ማለት ነው። እንግዲህ ከመጨረሻው ወደ ላይ ልውጣ ብዬ ነው። ትዳር አልነበረኝም፣ ብዙ ገዳማት ሄጃለሁኝ፣ በበረሃው ቡላ ሄጀ ነበረ። ነገር ግን አንድ ጓደኛዬ ጎጆ አርሴማ ለምን አትሄጂም አልኳት። የትዳር ጓደኛ አልነበረኝም፣ ብቻዬን ነበርኩኝ፣ ቤትም ሰላም አልነበረኝም። ከአባቴም ከቤተሰቦችም እንዲሁ አንዳንድ ሁከት ነበረ። በእምነት ምክንያት ተለያይተን ነበረ። ነገር ግን ይገርማችኋል፣ የሚገርማችሁ ነው በእንዲሁ በፈተና ላይ ያለሁኝ ጎጆ አርሴማ መጣሁኝ፣ በጎጆ አርሴማ አለቀስኩኝ፣ እዚሁ ባላገኘሁኝ እያለች ነው። ምስጋና ለሥላሴ። አደራችሁን ደግሞ የሰው ባል እንዳትቀሙ እሺ፣ ጥንቃቄ። እዚሁ ባላገኘሁኝ ልጅ ስጪ ብያት ነበረ። ይኸው 6ኛ ወሩ በጎጆ አርሴማ የተሰጠ ልጅ አመስግኑልኝ እያለች ነው። ከአባቴም ከቤተሰቦችም አባቴም ወደ እምነቱ ተመልሷል፣ ጠፍቶ ነበረ። ቤተሰቤ ሁሉ በጎጆ አርሴማ ተቀድሷል። እኔም ልጅ አግኝቼ 6ኛ ወሩ አመስግኑልኝ እያለች ነው። ከዚህ በመቀጠል ደግሞ ልጃችን ይኸውና ዝጋ፣ ምክንያቱም ልጅ ይዛ ቆማለች። እስኪ ከሷ እንስማ። እሺ ወንድሜ መጀመሪያ ታሞ ነበር ወደዚህ የመጣሁት ጸበል ለወስደው ብዬ ጸበል ጠዋት ሲነቃ ጸበል አልሄድም አለኝ። ከዛ ወደ ጎሄ ፍልሃ የሚለው ስመጣ ከርቀት እዚህ ባንዲራዋን አየውኝና ይሄ ቤተክርስቲያን ምንድነው ብዬ ስጠይቅ አርሴማ ነው አሉኝ። ልክ በሩ ላይ ስደርስ እምቢ ብሎኝ የነበረው እሺ ብሎ ገባ፣ ተጠመቀ። እዛው ዕለት በእግሩ መሄድ አይችልም ነበር፣ በእግሩ ሄደ። ቀጥ ብሎ ጸበሉን ጨረሰ። ከዛ በኋላ መስከረም 29 እዚህ ቦታ ላይ ምስክርነት ሲሰጥ ነበር። አንዲት ባልሳት ክሩቤልና ሱራፌል የሚባል ልጅ ወለደች ተብሎ ማለት ነው። እግዚአብሔር አተፈኛል ብዬ መጣው። ሰማዕቷን ጸበል ተጠመቁ፣ በጀሪካን ይዤ ሄድኩኝ። ይህን ቀን ካወቅኩበት ጀምሮ ጸበሉን አንድ ቀን ተለይቶኛ ያቅም ሳልጠጣና ሆዴን ሳልቀባ አልቀርም። መጨረሻ ላይ በአልትራሳውንድ ስታይ ምንድን ነው ይሄ ነገር እንዴት ሊሆን ቻለ
አሉኝ። ሰማዕቷ አደረገችው ብዬ አልኳቸው። ይኸው ወልጄ ታቅፌ ወንድ ልጅ መጥቻለሁ። ክርስቲያን እኔም በሕይወት አለው በእምነት ድኛለሁ ልጅም ታቅፌያለሁ አመስግን እያለች ነው። ዘይሳኑ ለእግዚአብሔር አልዓዛርን በሶስተኛው ቀን ተነሳ ያለው እግዚአብሔር ከሷ ጋር ነበረ። ያው በጎጆ አርሴማ ጸናች የተባለውም ሳይሆን የእግዚአብሔር ምሕረት መጣ። ሶስተኛ ልጅ ወለደች። ክብር ምስጋና ይሁን አምላካችን። ምን ያደረገችልሽ አርሴማ? ወንድሜ ታስሮብኝ ነበረ። የት እንደታሰረ ማይታወቅም፣ ግን የዛሬው ነበር የታሰረ። በቃ አርሴማ ወንድሜ ካመጣች ልጅ አንጠራ ብዬ ነበረ። ተፈቶልኛል። ወንድሜ እንደወጣ ቀረ። ለጎጆ አርሴማ መጥቼ ተናገርኩኝ። አርሴማ ወንድሜን ወደ ቤት መልሳልኛለች። አመስግኑልኝ። እግዚአብሔር ይባርክህ። ስሜ ልጅ እግዚአብሔር ይባርክህ። በፎቶግራፍም አስቀርቶታል። ሰውነቱ ማሳየት ይችላል። ይህ የምታዩት ሕፃን ልጅ እዚህ ጋር ታቀፈው። ልጁን ፎቶ ካሜራውን ሳይሆን ልጁን ታቀፈው። አማንያን ናቸውና ሁላችሁም ይህንን ሕፃን ልጅ የምታዩት ፊቱ ብጥስጥስ ብሎ ነበር እዚህ ሲመጣ። የሚገርማችሁ ማለት ነው ፊቱ በሙሉ ከጥቅም ውጭ ተቦጫጭቆ ነበረ። በእውነት እንዲህ ለመዳሰስ ራሱ ለምድራውያን ሰው ያለ ጓንት መንካት አይቻልም ነበር፣ እኔ እንደማውቀው ማለት ነው። እግዚአብሔር ቸር ነው። ግን ይሄው ልጃችን እንደነበረ ፀሐይ መስሏል። በበላው ላይ የነበረው ቁስል ፍጹም ተፈውሷል። በመካከላችን እግዚአብሔር ይመስገን። እግዚአብሔር ያሳድግልን። አምላክ ይመስገን። እኔ ልጅ እንኳን ሰላም መጣሽ። አንተ እኔ ልጅ እንኳን ሰላም መጣ። ምንድነው በሰላም እንኳን ተረፈ። የአርሴ ማለት የዛሬ ወር ነው፣ የዛሬ 2 ወር ነው። ቤቱ እሳት የተቀጣጠለ ነበረ። በአጋጣሚ እየሮጠ እያለ ወደቀብኝ። ቢሞታ ይተርፋል አልተባለም በሕክምና። ነገር ግን ለአርሴማ አልቅሼ ነገርኳት። ይሄው ተርፎልኝ እየመጥቻለሁ አርሴማን አመስግኑልኝ እያለች ነው። እንኳን ተረፍኩ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በዚሁ አጋጣሚ እናቶቻችን ምንም የቤት ስራ የእናንተ ቢሆንም እንደ አንዳንድ ጊዜ ከጀበና ጋር ትጠጉና ከሰላንድዳቸው ልጆች መሮጣቸውን ነው የምታዩት። ልጆች ያሉበት ቦታ እሳት ለምን ታደርጋላችሁ? ሶኬት ያለበት ቦታ ሌላ ቦታ አብስላችሁ ቡናውንም ሌላ ቦታ አፍልታችሁ አምጣችሁ በብርጭቆ መጠጣት በስኒ ሞት ትችላላችሁ። ልጆች ያሉበት ቦታ እሳት አታድርጉ። እሺ፣ በእግራቸው መሄዳቸውን መናገራቸውን አይደል? ይሄ አይደለም። እንዲሁ በዚሁ አጋጣሚ ደግሞ ሞባይልም አትስጧቸው፣ አይናቸውን ታጠፋላችሁ። ይበቃናል። ለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ማን ይመስገን? እስቲ አርሴማን ሁላችሁም አመስግኑ። አርሴማን እስቲ የተቀመጣችሁ ብድግ በሉ። ምስክርነቱ በድጋሚ ይቀጥላል። እስቲ ብድግ በሉ ሁላችሁም አንድ ጊዜ እግዚአብሔርን እስኪ አመስግኑ ሁላችሁም። ማርኮ በአምስት ወር ሁሉ ይጸናወተኛል። ለሐኪምም ግራ ገባ። ሕይወትሽ ሁሉ አስጊ ሆነ ጉዳዩ፣ እንዴት አድርገን እንርዳሽ እያሉ በጤና ጣቢያም በግል ዶክተሮችም ይረዱኛል፣ ይበላሻል፣ ይረዱኛል፣ ይበላሻል። አይምሮዬ ሁሉ ተነካ። ወደ ጎጆ አርሴማ መጣሁኝ። ወዴት መጣሁኝ? ወደ ጎጆ አርሴማ መጥቼ ተጸበልኩኝ። በላይ ላይ ያለው አጋንንት ተባረረ። አሁን 5 ቀን ነው የቀረኝ፣ 9 ወር ነው ወልድ ነው። አመስግኑልኝ እያለች ነው። 5 ደቂቃ ማለት ነው በእግዚአብሔር ዘንድ። ክርስትና እዚህ ነው ደግሞ። እሺ፣ አባታችን ሙሉ ወጪውን ይሸፍናሉ። የት ሄዱ? ማን ይመስገን? ማን ይመስገን? እንግዲህ እግዚአብሔር ያደረገውን ነገር ጆሮ እንዴት አይሰማም? መስማት አለበት የለበትም? የእግዚአብሔር ምሕረት በኢትዮጵያ አለ። ምንድነው ብሔራችሁ? ከየት አካባቢ መጣችሁ? ምንድነው ግን አይልም እግዚአብሔር። በጎጆ አርሴማ በመቅደሱ በየትም ቦታ እስቲ እግዚአብሔርን አመስግኑ ሁላችሁ። ይህች እህታችን ይገርማቸዋል። ገና በር ላይ ስትደርስ ነበረ የምትጮኸው። ምግብ በልታ ሆዷ ላይ አይረጋም፣ ያስታውካታል። ጎረቤቶቿ ለነፍሴ ብለው ልጃቸው ያሳደጉት ልጃቸው ይገርማቸዋል፣ ይዟቸው መጣ። ይገርማቸዋል። ተመልከቱ። 14 ቀን አስቸገረ። ከ14 ቀን በኋላ ውድም ብሎ ሰይጣን ጠፋ። ምግብ በልታ ታድራለች። ለብዙ ዓመት እኮ ነው ምግብ ማትበላ ነበረው። ደሟን ምጥጥ አድርጎ ጨርሷት ሰይጣን። እግዚአብሔር ይመስገን በጎጆ አርሴማ ጠላቷ ተሸንፎ ይሄው መካከላችን ቆማለች። እግዚአብሔር ይመስገን እያለች ነው። ሌላ ፋይል አለ ይሄን አይደል? ምን አደረገችልሽ አርሴማ? እዚህ አርሴማ
ነበር። እሺ እግዚአብሔር ጥር 6 ልደቷ ነበር። እውነት ነው። ከዛ ለልደቷ ያንን ቦታ ሰው ነው ያመጣ የጎረቤት ገርሏን አዝዬ ከነ ልጆቼ መጣሁ። በጤና ችግር ነው እነዚህ ሁለት ልጆች ያሉብኝ ከትምህርት ተቋርጠው 11ኛ ክፍል ራሳቸውን አያውቁም ነበር። የዛሬ ወር ታስራ ነበረች ሴት ልጅ ጻርቃኔ ነበረች ሱባኤ ነበር 3 ባወጣላት ይዛሬ የሚገርማችሁ እቺ ልጅ በቁራኛ ተይዛ ነበረ። ልጆች ወደ ትምህርት ቤት አይዶ ነበር በጥንቆላ ተደብድበን ልጅ ወደ ትምህርት ቤት ይቺ ህፃኗም 3 ባት ከወዷ ወጣላት። የጎጆ አርሴማ ነው መስሉ እያለች ነው። ታኅሳስ 6 ቀን መጥቼ ችግሬ ጥር 6 ቀን ተፈታ አመስግና አርሴማ እያለች ነው። ለሰበህ ነው። የእግዚአብሔር ሰላም ከሁላችን ጋር ይሁን። መድኃኒዓለም በቸርነቱ ሁላችንን ይጎብኘን። ጎጆ አርሴማ ሄደሽ ልጅ ይዘሽ ትመጫለሽ ብለዋት መጣለች። አሁን ገድሉን ለማዘል ነው በመር አባታችን በልሳን ነው የሚያሳዝሉልኝ ነው ተረከቡና ያሳዝሏት። ቆይዜ ልጅ ፍለጋ ነው የመጣችው። የዛሬ ዓመት ደግሞ ልጅ ይዘሽልን ትመጫለሽ። እሺ እግዚአብሔርን አመስግኑ። ገድሉን እያዘለች ነው። ገድሉን እያዘለች ነው። ከኤርትራ ምድር ወይም ከባህረ ነጋሽ በቀድሞ ስሟ በአሁኑ ኤርትራ ሀገር በቀድሞ ባህረ ነጋሽ ከአስመራ ነው የመጣችው። እግዚአብሔር ይመስገን እንግዲህ እንድንገናኝ የፈቀደን እሱ ይመስገን። እኔ እዛ ኤርትራ ውስጥ ደብረ ቢዘር የሚባል ገዳም 2 ዓመት ተቀምጬ ነበረ በፊት ሕፃን ሆኜ። ከ28 ነው ከ27 ዓመት በኋላ ግን ተመልሼ ሄጄ ደርሼ መጥቻለሁ። ይገርማችኋል በሩ ሲከፈት ማለት ነው። የዳቢሎስ ስራ በር መዝጋት ነው። የዳቢሎስ ስራ በር መዝጋት ነው። የዳቢሎስ ስራ መንገድ ማጠር ነው። እግዚአብሔር ግን ዓለምን በሙሉ ተገናኝተን እንድንኖር በእግር የሚኬደው በእግር በየብስ የሚኬደው በበረሃ ማለት ነው በእግር በመኪና የሚጓዘው በመኪና በሐርም በግመልም በፈረስም በበቅሎም በእግራችንም እንዳቅማችን እንድንጓዝ በፍቅር እንድንገናኝ ነው እግዚአብሔር የፈቀደው። እኔና እርሱ አብረን ጸለይልኝ። ቤት የለኝም፣ ሰላም የለኝም። በቤቴ እሳት ነድረው በደጅ እሳት ነድረው እዚህ ስመጣ አርፋለሁ። ስገባ አይኝ እንደይቶኝ እገባለሁ እላለሁ። ከትዳሬ እሳት ነደደብኝ። አባቴ ብዬ እሳቸውን ጸልዩልኝ አሉ። ጸለዩልኝ፣ ሰላም አገኘው። ዓመት 2 ዓመት ስቀመጥ ያ ነገር ተመለሰብኝ። እዚህ ለንግስ መጣው ጥምቀት በቃ ልብሴን ቆሻሻ ልብሴን ለብሼ መጣ። ቤት እንዳልገባ ከለከለኝ። አገቢም ቤትሽ አይደለም አለ። ከዛ እንዴት እናቴን ስትል አካፍላታለሁ ብሎ ዶማ ይዞ ኤሌክትሪኩን በጣሶ እየቆፈረ እኔ ሰማዕቷ ወደ ደጅሽ ሳቢኝ ከነገር ከምሰማ ሁሉ ሰጅኝ አሉ። ወንድሜ መንገድ ላይ መጣ። ምንድነው ስልክ ተደወለልኝ ሲል እኔ ምንም አልሰማውም። ሂድና የደወለልን ጠይቅ አልኩና መጣው። አነገስኩ ሄጄ ከዛ ታቦቱን አመጣው አስገባው። እናቴ ለአባትሽ ቤት ሰርተሽ አስገባኝ ሰማዕቷ። እኔስ የት እገባለሁ እንግዲህ ወዴት ሄዳለሁ? እሄዳለሁ ከፊቴ ሂጂ አልኩ። እውነትም ቤቱን አፍርሶ በሩን ዘግተው ጠበቀኝ። ወንድሜም የወንድሙ ሚስት ቆመው ጠበቁኝ። ገባ። ምንም አልበላውኝም። እዚህም ሰላም የለኝም። በረከት አለ ደጇ ላይ አልቀምስም። ልግባ ወደ ቤት እስቲ የምታደርገውን አያለው ብዬ ገባኝ። ስገባ እነሱ ቁጭ ብለው ባካችሁ ተው ይሄን ቤት አንቺም እኔ አልናገርም ተነጋግሬ መጥቻለሁ። እሱኑ ጠይቁ እሱ እንደሚያደርግ ያርጋል። ተመልሼ በስንተኛውን ቀን መጣ። እንግዲህ ገብቼ አድሬያለሁ። አሁንስ እንዴት ታረጊኛለሽ አልኩ። ፈታችኝ። ከህመሜም ዳንኩ። ጎረቤቴ ታመመ፣ በሰለሰለት ታሰረ። ተስዬ ዳንልኝ። በእናቴ የወንድሜን ትዳር እኔን ባረክሽ፣ እስቲ እሱንም ባርኪልኝ አረጋግልኝ አልኩ። ተረጋጋ። ይሄው በቀደም ለሚስቱ ወለደች። ደስ ብሎኛል። በእናቴ ያጥቴን ቆሜ ለብሻለሁ። ርባይ በልቻለሁ። ቤት አጥቼ ቤት አግኝቻለሁ። ላሜ ተጨንቃ ፈታልኛለች። ታሪኳ ብዙ ነው። ተናግሬ አልጨርስም። የአርሴማን ነገር እኔ ድኛለሁ። የእናቴን ነገር ተናግሬ አልጨርሰውም። እሷ ትናገር፣ እሷ ትፍታ። እኔ ነኝ ተደርጎልኛል አለቻች ሴት። 12 ዓመት ሙሉ ደም ሲዘርባት የነበረች ቤተሰብም አገለላት። እሷም በጎዳና ላይ ሰው ከፊት ሲቀድም ወደ ኋላ ትቀራለች። ሰውነቷ ሸተተ። ከዕለታት በአንድ ቀን ሞት ያስነሳውን አምላክ መንገድ ላይ ወጥቼ ለያዘው እፈወሳለሁ ብላ ወጣች። አምና ፀሐይ እየደበደባት 12 ዓመት ሙሉ ህመምተኛ የነበረችው ክርስቶስን ጠበቀችው። ተንገላታች። መጣ። ፀሐዩን ንፋሱን ችላ ሲመጣ በህዝብ መካከል ሹልክ ብላ
ልብሱን ይዛ ጎተት ታደረገችው። ወዲያውኑ 12 ዓመት ሙሉ የሚፈሰው ደም ጸጥ ብሎ ቆመ። ክብር ምስጋና ይግባው አምላካችን። ክርስቶስም በዚህን ሰዓት ብዙ ሺህ ሕዝብ ነበር፣ ግፊያ ነበር። ቆም አለና ማነው ልብሴን የጎተተኝ አለ። ጌታ ሆይ ማንም ልብስን አልጎተተም አሉት ደቀ መዛሙርቱ ሐዋርያት። የለም ከኔ የወጣ ኃይል አለ፣ ሕዝብ ስለበዛ ነው ገፍተው ሁሉ አለው። የለም ከኔ የወጣ ኃይል አለ አለ። በዚህም ሰዓት እሱ ስለቆመ መንገደኞቹ ሁላ ቆሙ። ግፊያ ስለሌለ እድሉን አገኘች። እቺ ሴት በጉልበቷ ተንበርክካ ፊቷን ቀና አድርጋ ወደ ሰማይ እጇን መስቀለኛ ዘርግታ ፊቱን እያየች ወደ ላይ አንጋጣ ጌታ ሆይ እኔ ነኝ ተደርጎልኛል፣ ልብስን የጎተትኩት እኔ ነኝ አለች። እንዲህ አላት ጌታም ሃይማኖተኪ አህይወተኪ፣ እምነትሽ አድኖሻል፣ በሰላም ግቢ። እኚህ እናታችንም ባለቤታቸው ክፉ ነገር ተጠጋው፣ ክፉ ነገር አሰበ። እኔ ወደ አርሴማ ሮጬ መጣሁ፣ ልብሴን አውልቄ እያለቀስኩ ቆሜ ለመንኩኝ። ስመለስ የጌታ መልአክ በቤቴ በር ላይ ቆሞ ጠበቀኝ። ሰላም ወረደ፣ ትዳሬም ጸና። ለጓደኛ ለጎረቤቴም ልጅ ለመንኩኝ፣ ልጅም መጣ። ጓደኛ ጎረቤቴ ተደሰተ፣ እኔም በትዳሬ ደስ ብሎኝ ላሜም ወተቱን እያጠጣች ነው። የሚበጠብጠን ሰይጣንም ዶማ አንስቶብኝ የነበረው ተቀበረ። ዲያብሎስ ከባለቤቴ ጋር በፍቅር እየኖርኩ ነው፣ እግዚአብሔር ይመስገን ነው። ጊዜውም ከባድ ስለሆነ ወንድማችን ናታን ይባላል። ባለቤቱ ቤዛ ባለማዊ ስማቸው ኃይለ መስቀልና ወለተ ስላሴ ይባላሉ። ወደዚች በረከት ወደሚገኝባት እውነተኛይቱ ርትዕት ፍኖት ከመጣ በኋላ እግዚአብሔር ደግሞ በፍሬ በረከት ጎብኝቷቸው በስመ ክርስትና ገብረ ኪዳን ፍቁረ እግዚእ የሚባል ልጅ ወልደዋል። ወደዚች በረት ያመጣኝ በበረከት ሕይወቴን የጎበኘ ቀጣይ ዘመኔን ደግሞ ከፈተና ጠብቆ እንዲያጸናኝ ጊዜው ከባድ ከመሆኑ የተነሳ ከብዙ ፈተናዎች ጠብቆ እንዲያጸናኝ በጸሎት አግዙኝ። ነገር ግን በሰው ፊት የሚመሰክርልኝን በሰማይ አባቴ ፊት እመሰክርለታለሁ ስላለ ቅዱሳን መላእክቱ፣ ነቢያት፣ ሐዋርያቱ፣ ሰማዕታት፣ ሊቃውንቱ፣ ጻድቃን፣ አበው ቀደምት መነኮሳቱ ለራስ ጥላ ለእግር ከለላ ከፊት ከኋላ ሆነው መከራ ፈተና የሰለጠነበትን የሰው ዓይን የገባ የማይበረከትበት የከፋ ዘመን ነውና ወጥቶ መግባት ጭንቅ በሆነበት በዚህ ዘመን ደግሞ ከብዙ ፈተና እግዚአብሔር እንዲጠብቀኝ እናንተም ቤተሰብ ሆናችሁ እርዱኝ፣ አግዙኝ። ጸሎታችሁም ደግሞ አይለየኝ። ከዚች እምነት ውጭ ያላችሁ ወደ እውነተኛው በረት እንድትመጡ ምስክርነቴን ለመስጠትና ጥሪ ለማስተላለፍ ነው። ሕይወቱ ተግባሩ በራሱ ምስክርነት ስለሆነ ወንድማችን ኃይለ መስቀልን እህታችን ወለተ ስላሴን ቀድሞ አላሙዲና ከድጃ የተባሉትን ናታንና ቤዛንን እግዚአብሔር አምላክ በዚህ በረት አጽንቶ ይጠብቅልን። ፍሬ በረከት ሆኖ የተሰጣቸው ልጃቸውን ገብረ ኪዳንን ፍቁረ እግዚእን የጌታ ወዳጅ ነውና ጌታን ወደው በእግዚአብሔር ተወደው እንዲዘልቁ ልጃቸውንም ጥበብ፣ ጸጋ፣ እውቀት፣ ማስተዋል ሰጥቶ ያሳድግልን። በበረቱ የሚጨመሩ ከዚህ በረት ያልሆኑ ሌሎች በጎች አሉኝ ያለ መድኃኔዓለም አምላካችን አሁንም በስተት መንገድ ያሉትን ከእውነተኛው መንገድ የወጡትን በተአምራቱ በድንቅ ገቢረ መንከራቱ ወደ በረት ይመልስልን። የመጡትን ያጽና ያስፈጽምልን። እግዚአብሔር ይስጥልን። ወንድማችን ይጠብቅልን። ያው ሳይመን ሁሴን እባላለሁ። በአዲስ አበባ ዩኒቨርሲቲ ነው ያው መማረው በአሁን ሰዓት ላይ። ያው ከዚህ በፊት ቀደም ብሎ በጣም ታመሜ ነበረ፣ እጅግ በጣም ከሚባለው በላይ እና ያው ወደዚህ ቦታ ያው ስመጣ ያው እሱን ከመናገር በፊት ቀደም ብሎ ግን ያው ብዙ ሕክምናዎች አድርጋለሁ። በዩኒቨርሲቲው ብዙ ከካቲት ገብቻለሁ፣ ጳውሎስ ገብቻለሁ፣ ጥቁር አንበሳ ገብቻለሁ። ያው በመጨረሻም ግን ያው ገባ ነገሩን ላለማብዛት ያው ለማሳጠር ያክልን በመጨረሻ ወደ ኮሪያ ሆስፒታል እንዲሄድ ነው የተደረገ። በኮሪያ ሆስፒታል ከታየው በኋላ ወደ ካናዳ እንደወጣ ነው የተደረገ። እንደወጣ የተደረኩት በማዘር ትሬዛ አማካኝነት ነበር። እነሱ ያለው ሁኔታ ከዩኒቨርሲቲው ጋር መጥተው ውለታ ፈጥረው እነሱ ወስደው ሊያሳክሙኝና እኔን የሚረዳ የመጣ ዲያስፖራ ነበር። በእነሱ አማካኝነት ወደ ካናዳ ያው ሊይዞኝ ሊወጣ ወስኖ እያለ ነው ያው በዛ አጋጣሚ እኔ ህልሙን ያየሁት ወደዚህ ማለት ነው።
ግን ከዛ በፊት ግን እኔ ያው ህልሙን ከማየቴ በፊት ግን ብዙ አይነት ኤምአርአዮች ተነስቻለሁ። የካቲት ተነስቻለሁ፣ ጥቁር አንበሳ ተነስቻለሁ፣ ውዳሴ ተነስቻለሁ፣ የኋላሸት ተነስቻለሁኝ፣ ቪቫ 6 ኪሎ ያሬድ ሙዚቃው ቤት ተነስቻለሁ። ሁሉም ግን የተለያየ ነበረ። አንዱ ነርቭ ነው ይለኛል፣ አንዱ ስፓይናል ኮርድ ይለኛል፣ አንዱ ዲስክ መንሸራተት ነው ይለኛል፣ አንዱ ደግሞ ህብረት ሰረሰር ነው ይለኛል። አንድም ነገር ግን ትክክለኛ አይታወቅም ነበረ። በመጨረሻው ግን የካቲት ላይ ቀዶ ህክምና ጥር 21 ቀን ነበር የቀዶ ህክምና የተወሰነብኝ። ከዛ በመጨረሻው ላይ ወደ ጥቁር አንበሳም ሲሄድ እንደዛው ከአንድ አይሉ 3 ጊዜ ተወስኖብኝ ነበረ። በመጨረሻው ግን እኔ ያንን ማድረግ አልፈለኩም። ያው እነሱ እኔን የሚረዳኝ አካል ሌላ ሳገኝና ያው ወደዛ ለወጣ ስል ያው በአጋጣሚ ሁልጊዜም ያው ስለ መዳኔ ሁልጊዜም ስለማስብ ሌት ተቀን ያው ህልም አየሁኝ ተኝቼ። ከዛን ሳይ ቦኮ አርሴማ ምናምን ብሎ በቃ በህልሜ መጥቶ ቦኮ አርሴማ እንፋሎት ጸበል ምናምን ይለኛል። እንደዚህ እንደምነግርህ አይደለሁም። እኔ በውልሸር መርሊ ነኝ። ያው ገባ ያው ተደርግ ስለማላቅ ግራ ስለገባኝ እንጂ ውልሸር ተሰጥቶኛ በውልሸር መርሊ ነኝ። በእግሬ አልሄድም። አጠቃላይ 2 ዓመት ሆነኛል። ገና የመጀመሪያ ዓመት እንደገባው ነው ወገቤ የታመመው። ከዛ እግሬ ፓራላይዝ ሆነ። ከዛ መሄድ አቆምኩኝ። መጀመሪያ ሰው ይዝ ነበር፣ ከዛ 2 ሰው፣ ከዛ መታዘል ጀመርኩ። በመጨረሻው ላይ ግን ጥቁር አንበሳም ቢሆን የቻለውን አደረገ። ፊዚዮቴራፒም ተባለ፣ የጨረር ማሞቂያም ተባለ፣ ነርቭ ማሞቂያም ተባለ፣ ሁሉም ነገር ተባለ። ግን ህመሙ ከጊዜ ወደ ጊዜ ጨምሮ ውልሸር ነው የተሰጠኝ። ሌላ ምንም መፍትሄ አልነበረውም። ከዛ ከውልሸሩ በኋላ ነው እንግዲህ ወደ ውጭ ሌላ ዲያስፖራ መጥቶ ሊወስደኛል። ከዛ ኮሪያ ብቻ ታይቼ ኮሪያ ሆስፒታል ኢትዮጵያ ውስጥ፣ ከዛ ወደ ካናዳ እንዴት በዛ አጋጣሚ ያው ህልም አየሁኝ። በቃ ተኝቼ ነው ዶርም ውስጥ ነው ያለሁት። አብዛኛው በአሁን ላይ ምናልባት ሚዲያው ላይ የሚያዩ ሰው በሙሉ እዚህም እኔ በውልሸር የሚሄድ ብዙ ሰው የሚያውቃል ያየኝ በዙሪያዎችም ያሉ አሉ ያዩኝ በውልሸር እንደምሄድ በደንብ አይተዋል። እዚህ ቦታም ስመጣ እንደሆንኩ በደንብ አይተውኛል። በአሁን ሰዓት ላይ ይከታተሉ የነበሩ የአዲስ አበባ ዩኒቨርሲቲ ከቲከር እስከ ዋናው ፕሬዚዳንት ድረስ ከጣሰው ድረስ ሁሉም ያውቃሉ። ስፔሻል ኬዝ ነው በግቢ ውስጥ እና ያው እያንዳንዱ ነገር ሁሉን ነገር ያውቃሉ። በውልሸር እንደምሄድ ለ2 ዓመት እንደታመምኩኝ፣ አስቸጋሪ ጊዜ እንዳሳለፍኩኝ፣ ብዙ ኤምአርአዮች እንደተነሳሁኝ በጣም አስቸጋሪ ጊዜያት ነበረ። በመጨረሻው ላይ በቃ ዶርም ውስጥ ታሜ እያለሁ በጣም እየታመምኩ እያለሁኝ ህልም አየሁኝ። ወደዛ ከመሄዴ በፊት ልክ ያንን ህልም ሳይ ቦኮ አርሴማ ሂድና እንፋሎት ጸበል ምናምን ይለኛል። በቃ ብንነስል ዶርሙ ባዶር ማንም ነገር የለም። ከዛ እነሱ ላይብረሪ ይሏል ጓደኞቼ። በቃ ያን ሰዓት የሙስሊም ሃይማኖት ተከታይ ነበርኩኝ። ከዛ በጣም ደነገኩና ብንንስል መብራት ጠልፏል። የዶርሙ መብራት ጠፍቷል። በጣም ደነገኩና ድጋሜ ተኛው። አሁንም ስተኛ ግን በአይነ ህልናዬ በቃ ስሬ ቦኮ አርሴማ እንፋሎት ጸበል ይለኛል። ከዛ ጓደኞችን ጠራሁና ቦኮ አርሴማ እንፋሎት ጸበል የት ነው ስላቸው ቦኮ አርሴማ እኮ ናዝሬት ወጣ ብለህ እንደዚህ ነው አሉ። ከዛ ያው መረጃ ምናምን ሰበሰብኩኝ። እነሱ ባሉ በ8 ቀን ውስጥ ያው ተነስቼ ወደዚህ ቦታ መጣሁ። በመጣሁ 21 ቀን ሳይሞላኝ ያው ፈውስን አገኘው። ቆሜ መሄድ ቻልኩኝ። አንደበቴ ሁሉ ተላቀቀ። አንደበቴ ያስጮህ ነበር። ዶርም ላይ ሆኜ በጣም ጮህ ካቅም በላይ ነበረ። እግሬ አይሰራም። ስፓይናል ኮርድም ይሄኛው ስፓይናል ኮርድ ተብሏል። እሱ ማጥንቴ እንደዛው ከባድ ነበር። እድናለሁ ብዬ አላስብም ነበረ። ግን ከዛ ስወጣ ግን ህልሙን እንዳየው አንድ ቃል ገብቼ ወጣሁ። መቼም ምድንም ስለማይመስለኝና ካቅም በላይ ሁሉም ነገር ካቅሜ በላይ ስለነበረ ብዙ ያልነገርኩ ሌሎችም ኬዞች ተጨማምሮበት ስላሉ የቤተሰብም ችግር ከዛ መጨረሻ ላይ እኔ ማንኛውም ሃይማኖት የሚያድነኝ አይመስለኝም ነበር። ተስፋ የመቁረጤ ማለት ነው። በጣም ተስፋ የመቁረጤ ከዛ በኋላ ላይ ወደዚህ ከመምጣቴ በፊት ሰማዕቷ ቅድስት አርሴማ ካዳንሽኝ እንደ ጓደኞቼ ካረግሽኝ እንደ ስቃይን መከራይን ሁሉን ነገር ከመለሽልኝ እስልምናን ትቼ ክርስትናሽን ከበረሽ ላይ ተቀብዬ እመጣለሁ ብዬ ቃል ገባሁ። ሊስት እንዲተላለፍልኝ ደብዳቤ ተጽፎልኝ መስከረም 6 ያው ተነስቼ ወደ ፈተና ሄጃለሁ። አሁን ጤነኛ ነህ? አሁን ምንም አይሰማኝም። አሁን እንደሄዳለሁ፣ እጫወታለሁ፣ ደስተኛ ነኝ። ሁሉ ነገር በቃ ይሄን ነበር እንፈልገው ሁሉ ነገር አድርግ። ከዚህ በኋላ ደግሞ የቀረውን ነገር እንደምታስተካክልልኝ ምንም አልጠራጠርም። በቃ ጨርሶ ይማርክ። ሌላ የምትናገረው ነገር ሌላ የምናገረው በቃ ለተወደዳችሁና ለተከበራችሁ የልዑል እግዚአብሔር በሰዎች ለሆናችሁ በቃ ካመናችሁና ከልባችሁ ካመናችሁ ማትድኑበት ምንም ምክንያት የለም። በቃ ከኔ ብዙ ነገር እኔ በሚዲያ ላይ የሚያሁን በሙሉ የግቢው ተማሪም ሊሆን ይችላል፣ የምግብ ቲከሮች ሊሆን ይችላሉ፣ የተማሪ አገልግሎት ይችላሉ፣ የተማሪ ፕሬዝዳንቶች ሊሆን ይችላሉ፣ ዲኖች ሊሆን ይችላሉ። ሁሉም የኔን ስቃይና መከራ ያሉ በዩኒቨርሲቲው ላይ። ስለዚህ አሁን ለምትመለከቱና ለምታዩ ሁሉ እንዲሁም ሙስሊም ጓደኞቼ ቅሬታ ለቀረበባችሁ ከሃይማኖት ወደዛ በመዞሬ እኔ ድኜ ነው
ነው እንደ ሌላ ሀብታም ሞኝቶኝ ወይም በገንዘብ ተታልሌ ወይንም ደግሞ ለንብረት ብዬ ወይም ሴት ወድጄ አይደለም የዞርኩት፣ ድኜበት ነው የዞርኩትና አምንበታለሁ። ወደፊትም ደግሞ ድንበታለሁ እና ሁላችሁም ካመናችሁና በልባችሁ በደንብ እግዚአብሔርን ካመናችሁ እንደምትድኑ ምንም ጥርጥር የለውም። ቢያንስ እንኳን እግዚአብሔር የለም ብላችሁንም እንኳን የምታምኑ ሰዎች ለመኖር በጣም ምስክር አለ። ይሄን የመሰለ እንኳን የሚካኤል ጸበል እንኳን ማየት እግዚአብሔር በምድር ላይ እንዳለ ነው። ይሄ ደግሞ የሚያሳየው ቢያንስ እንኳን በከፊል እንኳን በዛኛው ቤት በሰማይ ቤት ምን ያክል ከባድ ጥያቄ እንዳለብን፣ በምድር ይሄን ያክል ግለት ካለው በሰማይ ምን ይሆናል የሚለው የሆነ መልስ የሚሰጥ ነገር ነው እና እግዚአብሔር ለምትሉ ሰዎች ከልባችሁ ከሆናችሁ አለ በቃ በእምነታችሁ ጸንታችሁ ኖሩ። እኔም እግዚአብሔርን የምለምነው ከዚህ ሰዓት ጀምሮ ባለሁበት በቃ እስካለሁበትና ፈጣሪ ፈቅዶ እስካኖረ ድረስ በእምነት የጸንቼ እንድኖር ስል ያው እግዚአብሔር ማጸናል። እሺ ቀድሞ ስም ማን ነበር? ሳይመን ነበር። ያውኑ ያሬድ ነው የሚሉት። እሺ ያሬድ እስከ መጨረሻው እግዚአብሔር ያጽና። አሜን። እግዚአብሔር እስከ መጨረሻው ይፈውስ። አሜን። አመሰግናለሁ። አሜን። 2012 ወደ ዩኒቨርሲቲ ኢንትራንስ ወስጄ እንደገባሁኝ ነው ወገቤን ያመመኝ። ወገቤ በጣም ያን ሰዓት ከአቅም በላይ ያመኝ ነበር፣ መቆም አልችልም። ከጊዜ ወደ ጊዜ ግን የመጀመሪያ ከኮሮና ከመሰናበታችን በፊት ህመሙ እየጠና መጣና ወደ እግሬ ፓራላይዝ መሆን ጀመረ። መሆን ሲጀምር ቀጥታ በዩኒቨርሲቲ የሚገኘው ሆስፒታል ያው ከአቅሙ በላይ ስለሆነ ወደ የካቲት ሪፈር ብሎ ወደ የካቲትም 2 ወር ክትትል ካደረገልኝ በኋላ ቀዶ ሕክምና ቢወስንብኝም ግን እኔን የሚከታተለው የዩኒቨርሲቲው የተደራጀው ግሩፕ እዛ ቀዶ ሕክምና እንዳደርግ ስላልፈለጉ ቀጥታ ወደ ጥቁር አንበሳ እንዲዘዋወር ነበር ያደረጉት። እዛ ከሆነ በኋላ ላይ እዛ 2 ወር ተከታትሎልኝ መወስደው መድኃኒት የመወስደው መርፌ እንዳይመስላችሁ ብቻ እሱን ሰው አያውቅም። የሚሰማኝ ስሜት እግዚአብሔርና እኔ ብቻ እናውቀዋለን። ሌላ ምንም ብለው ነገር አይኖረኝም። ብቻ በቃ ምስጋና ለእግዚአብሔርና ምስጋና ለሰማዕቷ ቅድስት አርሴማ ይገባና ዛሬ ሰው አድርገኛለች። አሁን ቆሜ አይደለም ለእናንተ ለዓለም ሕዝብ አቅሙን አግኝቼ በመሰክር ደስ ይላል እና ልክ የካቲት 2 ወር ክትትል ከተደረገልኝ በኋላ ቀዶ ሕክምና እንዲደረግ ነው አልጋኒዝ ነው የተደረገው። ያው ምንም በሚከታተለኝ በዩኒቨርሲቲ የተዋቀረው ጓደኞቼ ግሩፕ አማካኝነት ወደ ጥቁር አንበሳ ተላለፈ። እዛም ከሄድኩ በኋላ ያው እንደዚሁ ነው የተባለው። ሌላ ምንም አዲስ ነገር የለም። ኤምአርአይ ልንገራችሁ፣ የካቲት ተነስቻለሁ፣ ጥቁር አንበሳ ተነስቻለሁ፣ የኋላሼት ተነስቻለሁ፣ ልደታ ማለት ነው፣ ውዳሴ ተነስቻለሁ፣ 6 ኪሎ ያሬድ ሙዚቃው ቤት ቪቫ የሚባል ተነስቻለሁ። 5ቱም ኤምአርአይዎቼ የተለያየ ሀሳብን ማስተላለፉት። የካቲት ስገባ ስፓይናል ኮርድ ነው ያሉ፣ ጥቁር አንበሳ ስገባ ደግሞ የነርቭና የአጥንት መሳሳት ነው ያሉ። ከዛም ይሄ እኒህ ትልልቆች ሆስፒታሎች ናቸው። ከዛ በፊት ያሳለፍኩትን ግን በቃ እሱን ተውት። ብቻ ሁሉም ኤምአርአይ አንዱ ስፓይናል ኮርድ፣ አንዱ ነርቭ፣ አንዱ ህብረት ሰረሰር ነው ይለኛል። አንድም ነገር ትክክለኛነት የለውም። በመጨረሻ ላይ ግን ያ ሁሉ ሆኖ እያለ ያው እኔን የሚረዳኝ አንድ የሆነ ዲያስፖራ መጣና በሱ አማካኝነት ኮሪያ ሆስፒታል ታይቼ ከጥቁር አንበሳ ወጥቼ ኮሪያ ሆስፒታል ታይቼ ከኮሪያ ሆስፒታል ወደ ካናዳ እንደወጣ ነው የተደረገው። ከዛን ያም ዲያስፖራ ከዩኒቨርሲቲ ጋር አንዳንድ ፕሮሰሶችን በመጀመር ከተማሪ ፕሬዝዳንቶች ጋር በማግኘትና እንዲሁም ድኖች ጋር ኮንታክት በማድረግ እኔ ወስጄ ልጁን ላሳክመው፣ በቃ እዚህ ልጁ ከአቅሙ በላይ የሆነበት ነው፣ እዚህም እነሱም አልቻሉም፣ እኔ መሄድ አልችልም። አስቡ እንግዲህ ተመልከቱ። እኔ ከአቅም በላይ እግሬ ተይዟል። መጀመሪያ ሰው መያዝ ይችል ነበር። ቀጠለ ደግሞ እንደዚህ ሰው መደገፍ ጀመርኩ። ቀጠለ ደግሞ ጫናው በዛ። አሁን ደግሞ መታዘል ጀመርኩ። መጨረሻ ላይ ግን ዊልቸር ተሰጠኝ። ግን እዚህ ቆሜ ስታው ላታምኑ ትችላላችሁ። ምናልባት እዚህ ያያችሁ በዊልቸር ሲሄድ ያያችሁ ሰዎች አላችሁ። ያው እንደ ምስክርነት እናንተ አይታችኋል። እንዲሁም ደግሞ በአሁን ሰዓት ላይ በሚዲያውም ላይ ቅድም ስናገር የነበሩ የዩኒቨርሲቲ ጓደኞች ቲከሮች፣ እንዲሁም ደግሞ አንዳንድ ዩኒቨርሲቲ ላይ የሚሰሩ ዲኖችም የተማሪ አገልግሎችም እስከ ፕሬዝዳንቱ ድረስ የቀዶ ሕክምና ፊርማ አሳርፏል። እነሱም በስፔሻል ኬዝ አዲስ አበባ ዩኒቨርሲቲ ዋናው 6 ኪሎ ግቢ ነው የምማረው። በደንብ ያውቁታል። የሚከታተሉ ሰዎች ካሉ ቅድም ሚዲያው ላይ ያው ያሉ እውነት ውሸት የማወራው ነገር ካለ ማለት ነው። በመጨረሻ ላይ ግን ይሄ ሁሉ ሆኖ ያለ እኔ ከመሄዴ ወደዛ ወደ ውጭ ከመሄዴ በፊት ተኛሁኝ። መተኛት አይቀርምና ግን ህልም አየሁ። ይገርማችኋል በጣም ከልብ ከሆናችሁ ማለት ነው እግዚአብሔር ያድናል። እኔ እስልምና ሃይማኖት ተከታይ ነኝ እስከዛሬ እስከ ባለፈው እስከ መስከረም 6 ቀን ድረስ እስልምና ሃይማኖት ተከታይ ነኝ። ከዛ በኋላ ላይ ተንቼ ያለው በህልሜ
ቦኮ አርሴማ ሄደህ ለምን እንፋሎ ጸበል አትጸበልም ይለኛል። እንዴ ቦኮ አርሴማ የት ነው ቦኮ አርሴማ? እኔ አላውቅም። ምክንያቱም በሰዎች ሙስሊም ናቸው። ከመጀመሪያው እስካለሁበት ጊዜ ድረስ እኔ ክርስትና እውነት አያውቀኝም። ስለዚህ ሙስሊም ነው ሁሉም ዘራችን። እኔ ጸበልም ሂጄም አላውቅም። ስለዚህ እንዴት ቦኮ እንዴ ምንድነው ቦኮ ምናምን ብዬ ጓደኞች ስጠይቃቸው ቦኮ አርሴማ እኮ ወደ ናዝሬት አለ እና ወደዛ ሂደህ እልፍ ብለህ እንደዚህ ናዝሬት ብለህ ምናምን ነገር 15 ትራንስፖርት በባጃጅ ገብተህ አለ ምናምን ነገር አሉ። እሺ አልኩና ያው ለማሳጠር ነው ቶሎ እንትን የምንላችሁ ያው እሺ ብዬ ትራንስፖርት ምናምን ነገሮችን አዘጋጅቼ የጥቁር አንበሳው የመጨረሻው ቀጠሮ አለኝ። እሱን ሳልጠብቅ ተነስቼ ወደዚህ ቦታ መጣሁኝ። እዚህ ቦታ ስመጣ ያው የአዳራሾች አይተውኛል። በደንብ ያዩ አሉ፣ ያላዩ እንግዲህ ያላዩ። እዚህ ከመጣሁ ወደ 21 ቀን አካባቢ ነው የተጸበልኩት። ግን ለውጡን ያገኘሁት ግን በ14 ቀን ግን ከመምጣቴ በፊት ግን አንድ ቃል ገብቻለሁ ለሰማዕቷ ቅድስት አርሴማ። እኔ ማለት ነው የሚሰማኝ ስሜት አይደለም በሰዓቱ በቃ እኔ መኖር አስጠልቶኛል። በጣም ከምንም በላይ ተስፋ ቆርጫለሁ። እምድንም አይመስለኝም። የትኛውም ሃይማኖት የሚያደኝ ሁሉ አይመስለኝም። ፈጣሪም በመሬት ላይ መኖሩ ሁሉ ረስቻለሁ። የራሴንም ሃይማኖት ረስቻለሁ። እንኳን ሌላ ቆርጦ ሌላ ያድነኛል የሚል ማለት ነው። ግን ከዛ ስመጣ ቀጣ ከዶር ይኸውላችሁ ጓደኞቼን ያልኳቸው የሚሰሙ ካሉ አሁንም ሊሰሙኝ ይችላሉ። እኔ ከዳንኩኝ እንደ ጓደኞቼ በእግሬ እንደ ድሮዬ እንደነበርኩት በእግሬ የሚሄድ ሁሉ እስከማይመስለኝ ድረስ 22 ዓመት በእግሬ ሲሄድ የኖርኩትን በእግሬ ሄድ ሁሉ አልመስለኛል። የተሰቃየሁት ስቃይ ማለት ነው። እንግዲህ አስቡት እንግዲህ ለ2 ዓመት ማለት ከባድ ነው። አላ የሚገርማችሁ ነገር ቤተሰብ የለኝም እውነቱን ልንገራችሁ ማለት ነው። ግን ወደኋላ መመለስ ስለማልፈልግ 2 ወር ዶርም ውስጥ ታምሜያለሁ። በመንግስት አዳቆላ ግማሽ እንጀራ እየበላሁ ማለት ነው። 2 ወር ዶርም ውስጥ ታምሜያለሁ። ይኸው ያየ ዩኒቨርሲቲ ሁሉ ይናገር የሚሰማ ይመስገን። በመጨረሻ ግን ከዛ ወደ ጸበሉ ስመጣ ሰማዕቷ ቅድስት አርሴማ ሰው ካረግሽ ሐዘኔን፣ ጭንቀቴን፣ መከራዬን ከረሳ ይህን ሃይማኖት ብቻ በበረሽ ነጠብሽ ራሱ ይመለሳሉ አልኳት። ከዛ በኋላ ላይ በቃ ሁሉም ነገር የማይታመን ሆነ። ግን ከተተኛሁበት ነው ብድግ ያልኩት። ቆንኩኝ፣ ተኛሁበት ላይ 7 ቁጥር አዳራሽ ያለው ማመን ተሳነኝ። በጣም ማመን ተሳነኝ። ውጭ ወጣሁኝ ማመን ስላልቻልኩ። ሲጀመር መጀመሪያም እኔ በርሽ ላይ ማተብሽን አስሬ እመለሳለሁ አልኩ እንጂ እውነቱን አሁን በሰማዕቷ ፊት ሆኜ የሚናገረው ግን እውነታው ግን እሱ አይደለም። እምድን ስላልመሰለኝ እኔ ማለት ነው። እምድንም ስላልመሰለኝ ዝም ብዬ ነው በቃ ተስፋ ስለቆረኩኝ ምንም ነገር በቃ ሁሉ ነገር በቃ የመኖሬ ትርጉም ሁሉ ስላልገባኝ ዝም ብዬ ነው እንደዚህ ያልኩት። እምድን አልመሰለኝም ሲጀመር ማለት ነው። ልክ አላምን ብዬ ወደ ውጭ ወጣሁ። ይባስ ብሎ ደግሞ ወደ ሽንት ቤት ከድኩ። የዛን ቀን ስላቸው የነበሩ አዳራሹ ያሉ ሰዎች የሆኑ ቄስም ነበሩ ዛሬ የሉምና እንጂ እሳቸው ራሱ ሁሉ አዳራሹ ላይ ያሉ ሰዎች ምናምን ያውቃሉ። በመጨረሻው ላይ ግን ያው 21 ቀን ሞላውን። ያው መጥቼ በገባሁት ቃል መሰረት ቤተ ክህነቱ ባደረገልኝ ትብብር መሰረት ለዩኒቨርሲቲውም ደግሞ በሙስሊም ሊስት ስጠቀም ስለነበረና ወደ ኦርቶዶክስ ሊስት ምግብ እንዲተላለፍልኝ እነሱም ያው ባደረጉልኝ ምርጫ መሰረት ያው እነሱ ጋር ተነጋግሬ ያለው ሁኔታ አስረድቻቸው መስከረም 6 ፕሮግራም ተይዞልኝ እስከ 15 ቀን ያላነሰ ፕሮግራም ተይዞልኝ ክርስትና ያው በበራፏና በሰማዕቷ ቅድስት አርሴማ ላይ ክርስትና ተነስቼ እና አሁን እዚህም ለምትሰሙኝ ለሁላችሁም ሆነ እንዲሁም ደግሞ በኢንተርቪው በተደረጉት ሚዲያው ላይ ለምትሰሙ ላያችሁና ስስቃይን ሆነ ሁሉን ነገር ከጎኔ ሆናችሁ ስትረዱኝ ለነበራችሁ ጓደኞቼ እንዲሁም የሙስሊም ጓደኞቼ ቅሬታ ያደረባቸው አሉ። ግን እኔ የዞርኩት ግን ወይ ለብር ብዬ ወይ ለገንዘብ ብዬ ወይ ደግሞ ሌላ ወይም ሴት አፍቅሬ ወይም ለሴት ብዬ አይደለም የዞርኩት። ዳንኩበት። አሁንም እግዚአብሔር ያድናል። ወደፊትም እቀጥላለሁ። በቃ ሌላ የምላችሁ ነገር ነው። እናንተ ካመናችሁ ከልባችሁ እምነቱ ካላችሁ የማትድኑበት ምንም ምክንያት
ትድናላችሁ። በቃ እንደምትድኑ እርግጠኛ ነኝ። ስለዚህ ወደዚህ ቦታ ስትመጡ አምናችሁበት በቃ አምናችሁበት እግዚአብሔር